ከዚህ በመቀጠል የምንሄድ ወደ ዕለቱ ትምህርት ይሆናል። ትምህርቱን የሚያስተምሩን በመካከላችን የብሉያት አዲሳት መምህር የሆኑት መምህር ቃለ ጽድቅ በመካከላችን ተገኝተዋል። የደብረ አባይ ቅዱስ ገብርኤል የስብከተ ወንጌል መምሪያ ኃላፊ ናቸው። ስለዚህ እሳቸው የሚያስተምሩበትን አንደበት እኛ የምንሰማበትን ስነ ልቦና ደግሞ አምላካችን ያድለን። ለትንሽ ደቂቃ ነው፣ ታግሳችሁ ትምህርቱን ተማሩ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በዚህ ሰዓት በዚህ ቅዱስ ስፍራ የተገኛችሁ የልዑል እግዚአብሔር ቤተሰቦች፣ የድንግል ማርያም ልጆች በሕያው እግዚአብሔር ስም እንደምን ዋላችሁ? እንደምን ሰነበታችሁ? በቸርነቱ ከክፉ ነገር ጠብቆ ለዚህ ጊዜ ለዚህ ሰዓት እንድንበቃ የፈቀደልን በረከቱን ሊያድለን ወዶ ገዳማቱን እንድንጎበኝ ረዳን ሕያው አምላክ ኢየሱስ ክርስቶስ ስሙ የከበረና የተመሰገነ ይሁንልን። በዝማሬው እና በግጥሙ በስነ ጽሑፉ ያስተማረን አምላካችን ኢየሱስ ክርስቶስ በድጋሚ ስሙ የከበረና የተመሰገነ ይሁን። ትምህርቱ ከነዚህ ከዝማሬና ከስነ ጽሑፍ ትምህርት የቀጠለ ነው የሚሆነው። ቆይታችንም ረጅም አይሆንም፣ አጭር ነው የሚሆነው። ምክንያቱም ገና ጉዞ አለን። ሌሎቹንም ገዳማት አይተን በረከት ማግኘት አለብን። በቃል ከምንማረው ይልቅ በየገዳሙ ስንገባ የምንማርበት ብዙ መንገድ አለ። እንዲሁ ዝም ብሎ አይቶ ማለፍ ብቻ ተገቢ አይደለም። እያንዳንዱን የምናየውን ነገር መማሪያ ማድረግ ተገቢ ነው። እያንዳንዱ አብያተ ክርስቲያናቱ አስተማሪዎች ናቸው። በአብያተ ክርስቲያናቱ ውስጥ በገዳማቱ ውስጥ ያሉ ቅርሶች እንዳያችሁት በጣም አስተማሪዎች ናቸው። አሁን ወራ ኪዳነ ምሕረት ገብተን ሙዚየም አይተን ወጥተናል። ብዙ ዘመን ተሻግሮ የመጣ የወርቅ መስቀል፣ የወርቅ ካባ፣ የብራና መጻሕፍት በጣም ውድ ይሆን። ይሄ ምን ያክል ቅድስት ቤተክርስቲያን የአደራ ባለቤት እንደሆነች አባቶቻችን እናቶቻችን እነሱ እየተራቡ እየተጠሙ የሞቀ የደመቀ ሳይለብሱ ግን የቤተክርስቲያኗን ቅርስ ከኛ እንዴት እንዳደረሱት የሚያሳይ ነውና እንዲያው አይቶ ተጠግቶ ፎቶ ተነስቶ ብቻ መሄድ ብቻ ሳይሆን እያንዳንዱን ነገር መማሪያ አድርገነው በደንብ ልብ አድርገን አስተውለነው ለወንድናት የሚገባው አባቶቻችንና የቃል ትምህርቱን በተለያየ መንገድ አንብበን እንረዳዋለን፣ ጠይቀን እንረዳለን። ይሄ ግን በዓመት አንድ ጊዜ ሁለት ጊዜ ልናገኘው አጋጣሚ ስለሆነ ስለዚህ የምናየውን ነገር ሁሉ መማሪያ አድርገን ማለፍ በረከት አግኝተንበት ማለፍ ከኛ ይጠበቃልና ይሄን እንድናደርግ ይሄን እንድናይ ጊዜውን የፈቀደልን ምቹ ነገር የፈጠረልን የድንግል ማርያም ልጅ ኢየሱስ ክርስቶስ ስሙ የከበረና የተመሰገነ ይሁን። በቅዱስ ዮሐንስ ወንጌል ምዕራፍ 3 ተራ ቁጥር 3 ላይ እንዲህ የሚል የእግዚአብሔር ቃል አለ። እውነት እውነት እልሃለሁ ሰው ዳግመኛ ካልተወለደ በቀር የእግዚአብሔርን መንግስት ሊያይ አይችልም ይላል። ይህንን መነሻ አድርገን አጭር ቆይታ እናደርጋለን። እግዚአብሔር ቤተሰቦች እንደምን ቆያችሁ? ደህና ናችሁ? ምን ሰምታችሁ ነው ትንሽ ተረበሻችሁ? ያው ያለነው ዛፍ ስር ነው። ዛፍ ላይ ደግሞ ያው ብዙ ጊዜ ጦጣ ነው የሚኖረው አይደል? አሊያም ወሬዛ ነው። ሌላ ነገር አይመጣም፣ አትስጉ። እንደምን ቆያችሁ? ዛሬ ስንተኛው እሑድ ላይ ነው ያለነው? ጾም ከገባ 7ኛው እሑድ አይደል? አንደኛው እሑድ ማን ይባላል? ወደ ኋላ እስኪ እናስታውስ። አንደኛው እሑድ ማን ይባላል? ሁለተኛው እሑድ ቅድስት፣ ሶስተኛው እሑድ አራተኛው እሑድ መጻጉዕ፣ አምስተኛው እሑድ ደብረ ዘይት፣ ስድስተኛው እሑድ ገብርኄር፣ ሰባተኛው እሑድ
ኒቆዲሞስ ይባላል። እና ምን ማለት ነው ኒቆዲሞስ ማለት? ኒቆዲሞስ ማን ነው? ይህስ እሑድ ይህ ሳምንት ለምን በኒቆዲሞስ ተሰየመ የሚለውን እናይና ትምህርታችንን እንጨርሳለን። እንግዲህ ቅድስት ቤተክርስቲያን ውለታ የዋሉላትን ስራ የሰሩላትን ዋጋ የከፈሉላትን አትረሳም። እግዚአብሔር ቤተሰቦች ለምሳሌ ኒቆዲሞስ ለቅድስት ቤተክርስቲያንና ለአምላኩ ለክርስቶስ ሁለት ዋና ዋና ውለታዎችን ውሏል። በቃሉ ጋር ናቸው። አሁን በስነ ጽሑፉ ስንማር የነበረው ክርስቶስ ለኛ ውለታ እንደዋለልን ስጋውን ቆርሶ ደሙን አፍስሶ ተገርፎ ተገፎ ይህን ሁሉ ነገር አድርጎ እኛን በደሙ እንደገዛን ስንማር ቆይተናል። ይህንን ውለታ ደግሞ ታሳቢ በማድረግ ለክርስትናቸው ለሃይማኖታቸው ለክርስትናቸው ውለታ ጥለው ያለፉ ደግሞ ብዙ አባቶች ብዙ እናቶች አሏት ቤተክርስቲያን። እግዚአብሔር ቤተሰቦች የክርስቶስን መከራ የክርስቶስን ፍቅር እያሰቡ ምንም ለአደረገው ነገር ውለታ ባይሆንም ያንን ባይመልስም ግን በአቅማቸው ደግሞ አድርገው ያለፉ ብዙ እናቶች ብዙ አባቶች አላት ቅድስት ቤተክርስቲያን። ከነዚያ መካከል አንዱ ኒቆዲሞስ ነው። ኒቆዲሞስ በተለይ በቅዱስ ዮሐንስ ወንጌል ምዕራፍ 7 ቁጥር 50 ጀምራችሁ ስታነቡ ክርስቶስ በአይሁድ ዘንድ ተጠልቶ ተመቅኝተው ሊይዙት ሲፈልጉ ስለ ክርስቶስ ጠበቃ የሆነ የተከራከረ ነው ኒቆዲሞስ። እንዴት ዝም ብለን እንይዘዋለን? ምን አድርጎ ምን ሰርቶ ምን ሰምተንበት ከምን የተነሳ ብሎ የተከራከረ ለማን? ለክርስቶስ። ሕጋችን እንዲህ አላነበብንም፣ በኦሪቱ እንዲህ አልተጻፈም፣ ማንንም ሰው ምንም ሳያደርግ እሱ ላይ ምንም ማድረግ ተገቢ አይደለም ብሎ የተከራከረ ሰው ነው። በሁለተኛ ደረጃ ኢየሱስ ክርስቶስ በዕለተ ዓርብ ተሰቅሎ መስቀል ላይ ነፍሱ ከስጋው ከተለየች በኋላ በ11ኛው ሰዓት ስጋውን ከመስቀል አውርደው አጥበው ከገነዙ ወደ መቃብር ካወረዱ ሁለት ሰዎች መካከል አንዱ ማን ነው? ኒቆዲሞስ ነው። የዮሐንስ ወንጌል 19:30 ጀምራችሁ አንብቡ። ሳይፈራ እንግዲህ በዚያ ወቅት በዚያ ጊዜ አስቡት የነበረውን ነገር ግን ያስተማረውን ክርስቶስን የሞተለትን ክርስቶስን አይሁድን ሳይፈራ እሱን ያገኘኛል ሳይል ጲላጦስን ለምኖ ከመስቀል አውርዶ በነጭ ልብስ ሽቶ እየረበረበ ከፍኖ ወይም ገንዞ ወደ መቃብር ካወረዱት ሰዎች መካከል አንዱ ኒቆዲሞስ ነው። አሁን ለዚህ ውለታው ቅድስት ቤተክርስቲያን በዓመት አንድ ሳምንት በስሙ ሰየመችለት። ይህን ሳምንት ማለት ነው። ይሄ ብቻ አይደለም። ኒቆዲሞስ በቅዳሴ ጊዜ ስሙ ሳይጠራ ውሎ ያውቅ። ከሕማማት ውጭ በቅድስት ቤተክርስቲያን ዓመቱን ሙሉ ይቀደሳል። ዓመቱን ሙሉ የኒቆዲሞስ ስም ይጠራል። በከመ ገነዙ ከዮሴፍ ወኒቆዲሞስ እያለ ካህኑ ዮሴፍና ኒቆዲሞስ እንደገነዙ እገንዝሃለሁ እያለ ዓመቱን ሙሉ። ይሄ ብቻ አይደለም። ከፋሲካ ጀምሮ 50ውን ቀን ዲያቆናት ከቤተልሔም ወደ ቤተ መቅደስ መስዋዕት መሶበ ወርቅ አክብረው ሲመጡ የቅዳሴ የመጀመሪያው ዜማ ዮሴፍ ወኒቆዲሞስ 50ውን ቀን ሙሉ ማለት ነው። ይሄ የሆነው ለክርስቶስ ጥብቅና ስለቆመ ክርስቶስን በነጭ ልብስ ገንዘው ከቀበሩት ሰዎች አንዱ ስለሆነ ነው። እግዚአብሔር ቤተሰቦችና መልካም ከሰራን በጎ ካደረግን ቅድስት ቤተክርስቲያን ስማችንን ስትጠራ ስታነሳ ትውላለች። ኒቆዲሞስ በሌላ መልኩ የምናውቀው ምስጢረ ጥምቀት የተነገረው ሰው ነው። ምን የተነገረው አልኋችሁ? አዎ የልጅነት ጥምቀትን መድኃኒታችን ኢየሱስ ክርስቶስ ያስተማረው ለኒቆዲሞስ ነው። እንዲህ ሲል ኒቆዲሞስ ሌሊት በክርስቶስ አጠገብ ተገኝቶ ከእግሩ ስር ቁጭ ብሎ ወንጌል ይማር ነበር እና የዮሐንስ ወንጌል ምዕራፍ 3 ቁጥር 1 ጀምራችሁ ስታነቡ ከፈሪሳውያን ወገን የሆነ
የአይሁድ አለቃቸው ኒቆዲሞስ ነበረ ይላል። የአይሁድ ምናቸው? አለቃቸው። ይህን የአይሁድ አለቃቸው የሚለውን የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ሊቃውንት አለቅነቱን በሶስት ገልጠውታል። በትምህርት፣ በሀብት፣ በስልጣን ብለው። በምን አልኳችሁ? በምን? በትምህርት፣ በሀብት፣ በስልጣን። እኒህ ሶስቱ ዋና ጉዳዮች ናቸው አይደል እንዴ? እውቀት፣ ሀብት፣ ስልጣን። ዓለምን የሚገዙ እኒህ ሶስቱ ናቸው። እውቀት፣ ሀብት፣ ስልጣን። እውቀት አለው በወቅቱ በጊዜው፣ ሀብት አለው፣ ስልጣን አለው። እውቀት እያለው ሀብት እያለው ስልጣን እያለው ግን ከክርስቶስ እግር ቁጭ ብሎ ደግሞ ይማር ነበር። ምክንያቱም ያለው እውቀት በቂ እንዳልሆነ ተረድቷል። ውስን ነው ያለው እውቀት። ስለዚህ በእውቀት ላይ እውቀት መጨመር እንዳለበት ተረድቷል። ሀብት አለኝ ስለዚህ እውቀት አያስፈልገኝም አላለም። ስልጣን አለኝ ስለዚህ እውቀት አያስፈልገኝም አላለም። ከቃሉ ጋር ናቸው። ይህ የሚያሳየው ሀብትም እውቀትም ስልጣንም ቢኖረን ወንጌል መማር ግን ግዴታ እንደሆነ ነው። እግዚአብሔር ቤተሰቦች፣ እኛ ላይ የሚታየው ግን እንደዚህ አይደለም። ትንሽ እውቀት ሲኖረን ወንጌል ከመማር ወደኋላ እንላለን። ትንሽ ሀብት ሲኖረን፣ ትንሽ ስልጣን ሲኖረን እንደው ትናንትና ቤተክርስቲያን ይሳለሙ የነበሩ የቀበሌ መሪ መሆን ከጀመሩ ጊዜ ጀምሮ ቤተክርስቲያኑን ይተውታል። ትናንትና በእግራቸው ተጉዘው ቤተክርስቲያን ይሳለሙ የነበሩ ሰዎች ያሽከረክሩት መኪና ከእጃቸው ሲገባ ከዚያ በኋላ ይተውታል። ከቃሉ ጋር ናቸው። አዎ እንደዚያ ነው የሚታየው። እነሱ ይመጡማ ኖሮ ቤተክርስቲያኑ አካባቢ እሁድ ብዙ መኪና በቆመ ነበር። የሉም፣ በቤታቸው ናቸው። ኒቆዲሞስ እውቀት አለው፣ ሀብት አለው፣ ስልጣን አለው። ግን ሌሊት እየመጣ ከክርስቶስ እግር ስር ቁጭ ብሎ ይማር ነበር። ለምንድን ነው ሌሊት የሚመጣበት ምክንያት የሚለውን አሁንም ሶስት ነገር ሰጥተው ይተረጉማሉ ሊቃውንተ ቤተክርስቲያን። አንደኛ ከንቱ ውዳሴ ሽቶ ብለውታል። ምን ሽቶ አልኋችሁ? አዎ እንዴ ብዙ ተምሯል። እንዴት ቁጭ ብሎ ሲማር እናየዋለን እንዳይሉት ሰዎቹ እንዳይንቁት ብለው ተርጉመዋል። ሁለተኛው ኒቆዲሞስ ሌሊት መማር የወደደበትን ምክንያት ሁለተኛውን ሲገልጡ ደግሞ የቀን አእምሮ ባካና ነው ይላሉ። የቀን ምንድነው? ባካና። የሚያልፈውን የሚያገድመውን እያየነ ውጣ ውረድ አለ። አእምሮአችን ስብስብ ክትት አይልም በእውነቱ። ከዚህ የተነሳ የኛ የቤተክርስቲያን ትምህርት በጣም ጥሩ ነው። የትምህርት ሂደቱ ብዙ ጊዜ የሚሸመደደውን ትምህርት የምንማረው ሌሊት ነው። መቼ ነው አልኳችሁ? ውዳሴ ማርያም፣ መልካ ማርያም፣ መልካ ኢየሱስ የመሰለውን እና ሌላውን የምንማረው ሌሊት ነው። ቀን መማርና ሌሊት መማር ሁለቱ ይለያያል ማለት ነው። ትኩረት ሰጥቶ ለመማር ሌሊት መማርን መረጠ ነው። ሶስተኛው ሌሊት ይማርበት የነበረው ከሰዎቹ ተደብቆ ይማርበት የነበረው ዋናው ምክንያት አይሁድ ዘአምነ በክርስቶስ ይሰደድም ምኩራብ፣ በክርስቶስ አምኖ ክርስቶስን የባህርይ አምላክ ነው ብሎ አምኖ የተገኘ ሰው ከምኩራብ ይሰደድ ይወገር ብለው ወስነው ነበር እና ላለመወገር ላለመሰደድ ሌሊት እየመጣ ከክርስቶስ ወንጌልን ይማር ነበር ነው። እና አንድ ቀን እንዲህ ያለው ከዕለታት በአንድ ቀን መምህር አንተ የምታደርጋቸውን ሁሉ ነገር እግዚአብሔር ከእርሱ ጋር ከሆነ በስተቀር ማንም እንደማያደርገው ተረድቻለሁና ከእግዚአብሔር ዘንድ ዓለምን ለማዳን ለዓለም መምህር ሆነህ እንደመጣህ እናውቃለን አለው። ሙት ሲያስነሳ፣ በጎባጣ ሲያቀና፣ በሽተኛ ሲፈውስ አይቶታል ኒቆዲሞስ። እኒህ ሁሉ ነገሮች መምህር ሆነህ መምጣትህን መድኃኒት ሆነህ መምጣትህን ያስረዳሉ አለው። መለሰና ክርስቶስ ኒቆዲሞስን እንዲህ አለው፣ እውነት እልሃለሁ ሰው ዳግመኛ ካልተወለደ በስተቀር የእግዚአብሔርን መንግሥት ሊያይ አይችልም አለው። ማለት አለ ቅዱስ ኒቆዲሞስ አልገባኝም፣ አልተረዳኝም። ምን ማለት ነው? እንዴት እኔ ባለሁበት ሁኔታ እንዴት ሁለተኛ ተወለድ ትለኛለህ? እንደገና ወደ እናቴ ማህፀን ገብቼ ነው ሁለተኛ የምወለደው አለው። መለሰና ክርስቶስ ሰው ከውሃና ከመንፈስ ካልተወለደ
ወደ እግዚአብሔር መንግስት ሊገባ አይችልም ማለት። ይህ ማለት በ40 በ80 ቀን ከማህፀነ ዮርዳኖስ ከአብራ ከመንፈስ ቅዱስ ካልተወለደ ማለት ነው። እግዚአብሔር ቤተሰቦች እኔም እናንተም በ40 በ80 ቀን ከማህፀነ ዮርዳኖስ ከአብራ ከመንፈስ ቅዱስ ተወልደን የእግዚአብሔር ልጆች ሆነናል። ስለዚህ የእግዚአብሔር መንግስት ማየት እንችላለን። ወደ እግዚአብሔር መንግስት መግባት ስልጣን ተሰጥቶናል። የእግዚአብሔር ቤተሰቦች ግን በ40 በ80 ቀን የክርስቶስ ልጅ መሆን የእግዚአብሔር ልጅ መሆን ብቻውን መንግስቱን ደግሞ ሊያወርስ አይችልም። ሌሎች አብረው የሚሄዱ ነገሮች አሉ። በ40 በ80 ቀን የልጅነት ጥምቀት ተጠምቆ የእግዚአብሔር ልጅ መሆን መንግስተ ሰማያት ለመግባት የመንግስተ ሰማይ ዜጋ መሆናችንን ማረጋገጣችን ነው። ከዚያ በተጨማሪ ግን በተለይ የእግዚአብሔር መንግስት ለመውረስ ሁለት ነገር ያስፈልጋል። ስንት ነገር ያስፈልጋል አልኋቸው? ስንት ነገር? ሁለት። አንደኛው ሃይማኖት፣ አንደኛው ምንድን? ሁለተኛው ስነ ምግባር ወይም መልካም ስራ። ጠቅለል ሲል መንግስተ ሰማይ ገብቶ የእግዚአብሔር መንግስት ወርሶ ለመኖር ምንና ምን ያስፈልጋል? ሃይማኖትና ስነ ምግባር። የሃይማኖት የስነ ምግባር ሰዎች ሆነን መንግስቱን እንድንወርስ እግዚአብሔር ይፍቀድልን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆየን። አንድ ጥያቄ መጠየቅ ወደዱ። በአብዛኛው በዚህ ጉዞ የተሳተፋችሁ ወንድሞቻችን፣ እህቶቻችን፣ ወጣቶች ናቸው። እናቶቻችን፣ አባቶቻችን ጥቂቶች ናቸው። እውነት ለመናገር በዚህ ልክ ገዳም ለመጎብኘት በረከት ለማግኘት መነሳሳታችንና ተሳታፊ መሆናችን ደስ ብሎኛል። ግን እንደ ወጣት ቤተክርስቲያኗ መዋቅር ዘርግታ ታስተምራለች። እሱም በሰንበት ትምህርት ቤት በኩል ማለት ነው። እና ምን ያክላችሁ የሰንበት ትምህርት ቤት አባል ናችሁ? እስኪ የሰንበት ትምህርት ቤት አባል የሆናችሁ እሁድ በሰንበት ትምህርት ቤት አዳራሽ ተገኝታችሁ መርሃ ግብር የምትሳተፉ እስኪ አንድ ጊዜ እጃችሁን አንድ ጊዜ ወደ እጃችሁን ከፍ አድርጋችሁ አሳዩ። አይታየኝም እኮ ነው። አይኔ ነጭ ነገር ሳይ ትንሽ አይኔ ያስቸግረኛል። እጃቸውን እስኪ በደንብ ከፍ አላየሁም። እጃችሁን በደንብ እስኪ ከፍ አድርጉት። ያላችሁት የለም። ተነሱ ካላችሁበት እንዲታየኝ በደንብ። እሺ ታውትቻለሁ። አባይ ማዶ ነው ሁላችሁም የመጣችሁት ነው? እስኪ ገብርኤል አካባቢ ቅዱስ ገብርኤል የሚቀርባችሁ እጃችሁን ወደ ላይ ከፍ አድርጉልኝ። ያን ጊዜ ወጣቶች እና ያልሁኝ እናቶች ተው፣ ወጣቶች ለምንድን ነው ሰንበት ትምህርት ቤት ገብታችሁ መማር ያልወደዳችሁ? ይኸው አሁን ስነ ጽሁፍ አይታችኋል፣ ዝማሬ አይታችኋል። መዘመር የቻሉት ስነ ጽሁፍ ማቅረብ የቻሉት መጽሐፍ ቅዱስ የተሻለ መረዳት ላይ ያሉት ሰንበት ትምህርት ቤት ስለተማሩ ነውና የሰንበት ትምህርት ቤት አባል ሆናችሁ አገልግሎት ስጡ። ወይ የጽዋ ማህበር አባል ሆናችሁ አገልግሎት ስጡ፣ ወይ የሰንበት ትምህርት ቤት አባል ሆናችሁ አገልግሎት ስጡ፣ ወይ ደግሞ የማህበረ ቅዱሳን አባል ሆናችሁ አገልግሎት ስጡ። አስተዋጽኦ አድርጉ ለቤተ ክርስቲያን። ስጋውን ለቆረሰልን ደሙን ላፈሰሰልን ለክርስቶስ በዚህ መልክ አገልግሎት እንስጥ። ምን ችግር አለው? ብዙውን መሳተፋችሁ መልካም ነው። በየሚቀርባችሁ ደብረ አባይ የሚቀርባችሁ ደብረ አባይ፣ ደብረ ምሕረት የሚቀርባችሁ ደብረ ምሕረት፣ መስቀለ ክርስቶስ የሚቀርባችሁ መስቀለ ክርስቶስ፣ ወንዶችም ሴቶችም አባል ሆናችሁ አገልግሎ ሰንበት ትምህርት ቤት ትምህርት ነው ያለው፣ ዝማሬ ነው ያለው። ሌላ ምን አለ? ግልጽ ነው አባባሌ። ፈቃደኛ ናችሁ? እስኪ እጃችሁን አውጥታችሁ ፈቃደኛችሁነታችሁን ግለጹ። አንሄድም ነው መልሳችሁ። አሁን እኔ እንድትሄዱ መከራለሁ። ግዴታ የለውም፣ ፍላጎት ነው፣ ውዴታ ነው። ግን ሂዶ መማርን ምረጡ። ግድ የላችሁ፣ ትጠቀማላችሁ እንጂ አትጎዱ። የትኛውም ቦታ ብትሄዱ
በሰንበት ትምህርት ቤት ስታገለግሉ ከቆያችሁ አብሯችሁ ያድጋል። ወደ ስልጣን ብትሄዱ፣ ወደ ንግዱ ዓለም ብትሄዱ፣ ወደ የትኛውም መንገድ ብትሄዱ፣ አስተማሪ ብትሆኑ ይጠቅማቸዋል። ዳኛ ብትሆኑ ይጠቅማቸዋል። መጽሐፍ ቅዱስ ነውና የምትማሩትና የሰንበት ትምህርት ቤት አባል ሆናችሁ ተማሩ። እንድትሆኑ ደግሞ እግዚአብሔር ፍቅሩን ያሳደርባችሁ። ይቆየን።